ተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ በተመሳሳይ ሰዓት በሚካሄዱ 10 ጨዋታዎች ፍጻሜውን ሲያገኝ በርካታ እውነቶች ይጠበቃሉ። የ25-26 የእንግሊዝ ፕሪሚየር ሊግ 38ኛ ሳምንት ሲጠናቀቅ አርሰናል በሃረርስ ፓርክ ዋንጫውን በይፋ ይረከባል። ይህን ተከትሎ ሀገራችን ኢትዮጵያን ጨምሮ በተለያዩ ሀገራት የሚገኙ ደጋፊዎች የደስታ ፓርቲዎችን በማዘጋጀት ላይ ናቸው። በሌላ በኩል የወቅቱ ስኬታማ አሰልጣኝ ፔፕ ጋርዲዮላ በይፋ ሽኝት የሚደረግለት ይሆናል። በተጨማሪም መሐመድ ሳላህን ጨምሮ ሁላቸው የተጠናቀቁ በርካታ ተጫዋቾች የእንግሊዝ ፕሪሚየር ሊግ እንዲሁም ክለቦቻቸውን ይሰናበታሉ። አርሰናል ዛሬ በይፋ የፕሪሚየር ሊጉን ዋንጫ የሚያነሳ በመሆኑ ደጋፊዎች በድጋሚ እንኳን ደስ ያላችሁ። ተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ በተመሳሳይ ሰዓት በሚካሄዱ 10 ጨዋታዎች ፍጻሜውን ሲያገኝ በርካታ እውነቶች ይጠበቃሉ። የ25-26 የእንግሊዝ ፕሪሚየር ሊግ 38ኛ ሳምንት ሲጠናቀቅ አርሰናል በሃረርስ ፓርክ ዋንጫውን በይፋ ይረከባል። ይህን ተከትሎ ሀገራችን ኢትዮጵያን ጨምሮ በተለያዩ ሀገራት የሚገኙ ደጋፊዎች የደስታ ፓርቲዎችን በማዘጋጀት ላይ ናቸው። በሌላ በኩል የወቅቱ ስኬታማ አሰልጣኝ ፔፕ ጋርዲዮላ በይፋ ሽኝት የሚደረግለት ይሆናል። በተጨማሪም መሐመድ ሳላህን ጨምሮ ሁላቸው የተጠናቀቁ በርካታ ተጫዋቾች የእንግሊዝ ፕሪሚየር ሊግ እንዲሁም ክለቦቻቸውን ይሰናበታሉ። አርሰናል ዛሬ በይፋ የፕሪሚየር ሊጉን ዋንጫ የሚያነሳ በመሆኑ ደጋፊዎች በድጋሚ እንኳን ደስ ያላችሁ። ተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ በተመሳሳይ ሰዓት በሚካሄዱ 10 ጨዋታዎች ፍጻሜውን ሲያገኝ በርካታ እውነቶች ይጠበቃሉ። የ25-26 የእንግሊዝ ፕሪሚየር ሊግ 38ኛ ሳምንት ሲጠናቀቅ አርሰናል በሃረርስ ፓርክ ዋንጫውን በይፋ ይረከባል። ይህን ተከትሎ ሀገራችን ኢትዮጵያን ጨምሮ በተለያዩ ሀገራት የሚገኙ ደጋፊዎች የደስታ ፓርቲዎችን በማዘጋጀት ላይ ናቸው። በሌላ በኩል የወቅቱ ስኬታማ አሰልጣኝ ፔፕ ጋርዲዮላ በይፋ ሽኝት የሚደረግለት ይሆናል። በተጨማሪም መሐመድ ሳላህን ጨምሮ ሁላቸው የተጠናቀቁ በርካታ ተጫዋቾች የእንግሊዝ ፕሪሚየር ሊግ እንዲሁም ክለቦቻቸውን ይሰናበታሉ። አርሰናል ዛሬ በይፋ የፕሪሚየር ሊጉን ዋንጫ የሚያነሳ በመሆኑ ደጋፊዎች በድጋሚ እንኳን ደስ ያላችሁ።